አንድ ሰው ራሱ ኢንቫይት ካረጋችሁ እዚህ ፕላትፎርም ላይ $14 ታገኛላችሁ ማለት ነው። በአንድ ሰው ኢንቪቴሽን $14 ከ5 በላይ በሆኑ ባንኮች መክፈል ይቻላል። ለሌላ ፕላትፎርም የምትሰጡ ጊዜ ለዚህ ፕላትፎርም ስጡትና አዩት። በእርግጠኝነት ነው ብላችሁ ትጠቀሙበታላችሁ ማለት ነው። አማርኛ ቋንቋ ሁሉ የተካተተበት ሲሆን ፖፕ ላይቭ ዓላማው ምንድነው? ሌላ ፕላትፎርም ለመደበሪያ ነው የምትጠቀሟቸው እስካልሰራችሁበት ድረስ ወጣችሁ ራሳችሁን እስካላስተዋወቃችሁበት ድረስ። ፖፕ ላይቭ ማነው የመሰረተው? ምንም አይነት እናንተ ፎሎወርስ የሰው እንትን ምናምን አያስፈልግም። ደግሞ ፖፕ ላይቭ ምንድነው? በጣም ላረዳት ምቹና ቀላል የሆነ ፕላትፎርም ነው። በዚህ ቻናሌ በለቀቁላችሁ ቪዲዮዎች በመመልከት ብቻ ወደ ስራው መግባት ትችላላችሁ ማለት ነው። ሰላም በያላችሁበት ሰላማችሁ ይብዛልኝ። የጎት ሚዲያ የዩቲዩብ ቻናል ተከታታዮች በሙሉ በዚህ የዩቲዩብ ቻናላችን ፖፕ ላይቭን በተመለከተ ሙሉ መረጃ በፓርት እየከፋፈልኩኝ የምነግራችሁ ወይም በቪዲዮ መልክ የማሳያችሁ ይሆናል ማለት ነው። እንግዲህ ዛሬ በዚህ ቪዲዮአችን ይዤላችሁ የመጣሁት 4 ነገራቶችን እናነሳለን። አራተኛው በጣምና ወሳኝ የሆነ ማስተካከል ያለባችሁ ሴቲንግ ነው። እሱ ሴቲንግ ካላስተካከላችሁ እዚህ ፕላትፎርም ላይ ተከፋይም ኤጀንትም መሆን አትችሉም ማለት ነው። እሱ ሴቲንግ ደግሞ እንዴት እንደምታስተካክሉት በስክሪን ሪከርድ በታገዘ መልኩ መጨረሻ ላይ የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። ቪዲዮውንም ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አዳዲስ ቪዲዮም ስጭን እንዲደርሳችሁ የደወል ምልክቱን መጫናችሁ እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ፕላትፎርሙን በተመለከተ ማንኛውም አይነት ጥያቄውን ኮመንት ላይ አስቀምጡልኝ እመልስላችኋለሁ ማለት ነው። እንግዲህ ዛሬ ላነሳላችሁ ደኩት 3ቱን ነግራችኋለሁ። መጀመሪያ ፖፕ ላይቭ ማነው የመሰረተው እናያለን በመጀመሪያ። በሁለተኛነት ደግሞ ፖፕ ላይቭ ምንድነው የሚለውን እናያለን። በሶስተኛነት ደግሞ ፖፕ ላይቭ ዓላማው ምንድነው የሚለውን እናያለን። ፖፕ ላይቭ ማነው የመሰረተው የሚለውን ስናይ ፖፕ ላይቭ ሲንጋፖር ውስጥ ባለ አንድ ትልቅ ኩባንያ ውስጥ ነው የተመሰረተው። የሰራውም ወይም የመሰረተው ፖፕ ላይቭ ግለሰብ ማይክ ቬኒ ይባላል። የሰራውም በፈረንጆቹ አቆጣጠር በ2020 በጃንዋሪ ወር ነው ማለት ነው። በ2021 ደግሞ በጃንዋሪ ወር ፖፕ ላይቭ ተስተዋወቀ በዓለም አቀፍ ደረጃ ማለት ነው። አሁን እኛም ጋር ደርሶ ገንዘብ ሜክ የደረገበት ይገኛል ማለት ነው። በሁለተኛ ላይ ደግሞ ፖፕ ላይቭ ምንድነው የሚለውን ነው ማለት ነው። ፖፕ ላይቭ እንግዲህ ምንድነው የሚለውን ስናይ ፖፕ ላይቭ ከሌላ ፕላትፎርሞች ለየት አድርጎ የመጣ ራሱ የቻለ አንድ ፕላትፎርም ነው ማለት ነው። ከቲክቶክ፣ ከኢንስታግራም፣ ከዩቲዩብ፣ ከፌስቡክ ራሱ በተለየ መልኩ አሻሽሎና ለየት አድርጎ የመጣ ነገር ነው። ለምሳሌ ለየት የሚያደርገው ነገር ስናይ የአከፋፈል መንገዶቹና የአሰራር መንገዶቹ በጣም የሚለየው ነገር አለ። ቲክቶክ ላይ ብናይ ራሱ እናንተ አንድ ኮንተንት ይዛችሁ ትቀርባላችሁ። በዛ ሰው በአያችሁ 2 ኮንተንት ልክ ወይም በሚያገኘው ፎሎወርስ ልክ ምናልባት የማስታወቂያ ድርጅቶች ማስታወቂያ ከሰሩለት ለሱ ገንዘብ ይሰጡታል ማለት ነው። እዚህ ፕላትፎርም ላይ ግን ምንም አይነት ተመልካች አትሆኑም። በምታደርጉት እያንዳንዱ እንቅስቃሴ ላይ ማለት ነው ገንዘብ ታገኛላችሁ። ከፌስቡክም ከዩቲዩብ ራሱ ብናመሳስለው ብዙ የሚያመሳስለውም ነገር አለ፣ ግን ይበልጥ ደግሞ የሚለየውም ነገር አለ። የአከፋፈል መንገዱን ራሱ ብናይ ኢትዮጵያ ውስጥ ከ5 በላይ በሆኑ ባንኮች መክፈል ይቻላል። የትኛውም ሀገር ላይ ራሱ ብትሆኑ የሀገሪቷ የራሱ የቻለ ባንክ አለ ማለት ነው። ፖፕ ላይቭ ውስጥ የቱም ሀገር ብታዩ ማለት ነው። እሱን እንዴት እንደምታዩ ደግሞ የት እንደምታገኙት ሙሉ መረጃን በፓርት 2 የምለቅላችሁ ይሆናል ማለት ነው። እንግዲህ ለየት የሚያደርገውም ነገር ደግሞ ብዙም ነገር አለ፣ የሚያመሳስለውም ብዙ ነገር አለ። ከፌስቡክ ብንል ከኢንስታግራም ከምኑ ለየት የሚያደርጋቸውም ነገር ደግሞ የሚያመሳስላቸውም ነገር ደግሞ እንግዲህ በፓርት 2 ቪዲዮ ላይ አያይዤ የምነግራችሁም የምጠቅስላችሁም ይሆናል ማለት ነው። እንግዲህ ፖፕ ላይቭ በሰራችሁና በተንቀሳቀሳችሁ ልክ የሚከፍላችሁ ፕላትፎርም ሲሆን እያንዳንዱ እንቅስቃሴያችሁ ላይ ገንዘብ ታገኙበታላችሁ ማለት ነው። ምንም አይነት እናንተ ፎሎወርስ የሰው እንትን ምናምን አያስፈልጋችሁም። አንድ ሰው ራሱ ኢንቫይት ካረጋችሁ እዚህ ፕላትፎርም ላይ $14 ታገኛላችሁ ማለት ነው። በአንድ ሰው ኢንቪቴሽን $14 ታገኛላችሁ ማለት ነው። እንዴትም ደግሞ ኢንቫይት አድርጋችሁ እንዴትም ፕላትፎርሙ እንደምትሰሩ ደግሞ በፓርት እያረኩኝ ስለምለቅላችሁ እነዚህን ቪዲዮዎች የመለቃቸውን ቪዲዮዎች በደንብ አይታችሁ ወደ ስራ ከገባችሁ እመኑኝና መጨረሻ ላይ ታመሰግኑኛላችሁ። ፕላትፎርሙ ውስጥ ያለው አሰራሩና እንዴት መስራት እንደምትችሉ ገንዘብ እስካወጣቱ ድረስ እንዴት ማደግ እንደምትችሉ ሙሉ መረጃው ስላስቀመጥኩላችሁ ፕላትፎርሙ ዩቲዩብ ላይ በዚህ ቻናሌ በለቀኩላችሁ ቪዲዮዎች
በመመልከት ብቻ ወደ ስራው መግባት ትችላላችሁ ማለት ነው። እንግዲህ አላብዛባችሁና በሌላ ቪዲዮ ደግሞ ፕላትፎርሙ ከሌላ ፕላትፎርሞች የሚያመሳስላቸው ነገሮችን አንድ ላይ በሌላ አንድ ቪዲዮ ላይ የማሳያችሁ ይሆናል ማለት ነው። እንግዲህ ፖፕ ላይቭ ዓላማ ምንድን ነው ደግሞ የሚለው ስናይ ፖፕ ላይቭ ዓላማው አንድና አንድ የሚያመርተው ኮይን አለ ወይም የሚሰራው ኮይን አለ። ያን ኮይን በእናንተ በታስክ መልኩ በምትንቀሳቀሱበት መልኩ ይሰጣችኋል ማለት ነው። የእናንተ ደግሞ የሰጣችሁ ኮይን እሱ ፖይንት ብሎ ለይቶታል። ኮይንና ፖይንት ብሎ ለይቶታል። ያ ኮይናችሁ ደግሞ እናንተ ከሰዎች ጋር ኤክስቼንጅ ትደራረጋላችሁ ወይም ትቀያየራላችሁ በጊፍት መልክ። ለምሳሌ እኔ ጋር 100,000 ኮይን ካለ እናንተም ጋር 100,000 ኮይን ካለ ያ 100,000 ኮይን እኔም ለእናንተ ልክላችኋለሁ፣ እናንተም ለእኔ ትልኩልኛላችሁ። ፕላትፎርሙ ደግሞ ከኛ 100,000 ኮይን ላይ 30% ይቆርጥና 77% ይሰጠናል ማለት ነው። ፕላትፎርሙ እንግዲህ ጥቅም የሚያገኘው በእኛ ላይ ራሱ በሚሰጠን ኮይን ላይ ታክስ ይወስዳል እና ሰዎችን በጋበዝን ልክ ሰዎች በሚያደርጉት እንቅስቃሴ ልክ በሚቀያየሩበትና በሙሉ በቃ በሚያደርጉት እንቅስቃሴ ላይ በጊፍት በሚሰጣቸው ኮይናቸው በሚያንቀሳቅሱበት ላይ በእያንዳንዱ ስራቸው ላይ 30% እየቆረጠ ለራሱ ጥቅም ያገኛል ማለት ነው። ለእኛ ግን ይበልጡ 70% ነው የሚሰጠን ማለት ነው። ቲክቶክ ራሱ ብናይ ቲክቶክ ለምሳሌ ላይቭ ስትሪም ላይ ተቀምጠው ካያችሁ ጊፍት ይሰጣቸዋል ምናምን። ያ ጊፍት ደግሞ ቲክቶክ ራሱ 70% ነው 65% ይቆርጣል ማለት ነው። ለእነሱ 30% ነው 35% ነው የሚሰጣቸው ቲክቶክ በሚያገኙ ጊፍት ላይ ራሱ ማለት ነው። ግን እዚህ ፕላትፎርሙ ላይ ፕላትፎርሙ ለራሱ 30% ወስዶ ለእኛ 70% ይሰጠናል ማለት ነው። እንግዲህ ይህንንም ኮይን እንዴት ኤክስቼንጅ ተደራርጋችሁ እንዴትም እንደምታገኙት ደግሞ በአንድ ቪዲዮ በደንብ አብራርቼ አስቀምጬላችኋለሁ። ያን ቪዲዮ በማየት ብቻ እንዴት እንደምታገኙትና እንዴትም ያ ኮይን ኤክስቼንጅ ከሰዎች ጋር እንደምታደርጉት አስቀምጬላችኋለሁ። በጣም ቀላል ነው። ፕላትፎርሙ ይህን ዓለም ገብቶ ከውጭ ሆናችሁ ምናምን ሙሉ ጨርሼ ሙሉ አውቄ ይገባበታል የምትሉት ፕላትፎርም አይደለም። ይህን ዓለም ደግሞ እውቀትም የሚያስፈልገው ፕላትፎርም አይደለም። ፕላትፎርሙ ራሱ ብታዩ አማርኛ ቋንቋ ሁሉ የተካተተበት ስለሆነ በጣም ለአረዳትም ምቹና ቀላል የሆነ ፕላትፎርም ነው ማለት ነው። እናንተ ለሌላ ፕላትፎርም ለቲክቶክ፣ ለዩቱብ፣ ለኢንስታግራም እና ለፌስቡክ የምትሰጡትን ጊዜ እዚህ ፕላትፎርም ላይ ሰጥታችሁት በእርግጠኝነት ነው የምላችሁ ህይወታችሁ የምትለውጡበት ገንዘብ ነው ሜክ የምታረጉት ማለት ነው። እንግዲህ ይህንን ነገር ካነሳን አይቀር እንግዲህ ቀራ የምትሉ ነገር ካለ እንግዲህ ፖፕ ላይ ማን የመሰረተ የሚለውን መስራቹ ማን ነው የሚለውን እነሱ ነገሮች በደንብ ማጣራት ከፈለጋችሁ ጎግል ላይ ገብታችሁ ወይም ቻት ጂፒቲ ላይ ገብታችሁ መጠየቅ ትችላላችሁ። በደንብ አብራርቶ ያመጣላችኋል ማለት ነው። እንግዲህ አራተኛና መጨረሻ ላይ አሳያችኋለሁ ያልኳችሁ ደግሞ እንግዲህ ግዴታ እዚህ ፕላትፎርም ላይ ሲገቡ ኤጀንት ያስፈልጋችኋል። በስራችሁ ሆኖ እናንተን የሚያግዝ ሰው ማለት ነው። ለምሳሌ እናንተ ኤጀንት ከሌላችሁ እኔ ኤጀንት ልሆን ከፈለግኩኝ ማስተካከል ያለባችሁ ሴቲንግ አለ። እሱን ሴቲንግ ደግሞ አፑን አውርዳችሁ እንዴትም እንደምትሉት እንደምትከፍቱት እንዴትም ኤጀንት አይዲ እንደምትሞሉ አሳያችኋለሁ። ኤጀንት አይዲ መሙላቱ ግዴታ ነው እዚህ ፕላትፎርም። ለምን ኤጀንት የሚያደርጋችሁ የራሳችሁ ኤጀንት ነው። እንግዲህ ተከፋይ የምትሆኑት ኤጀንት አይዲ ስትሞሉ ነው ማለት ነው። እዚህ ፕላትፎርሙ ላይ ኤጀንትና ኦስት ብሎ ፕላትፎርሙ ራሱ ለይቶታል ማለት ነው። ስለ ኤጀንትና ስለ ኦስት ደግሞ በደንብ አድርጌ አብራርቼ የምነግራችሁ ይሆናል በሌላ ቪዲዮ ማለት ነው። ለምን ግዴታ ማወቅ አለባችሁ። እንግዲህ መጀመሪያ አፑን ማውረድ ስላለብን የአፑ ሊንክ ደግሞ የአፑ ኦሪጂናል አፑ ሊንክ ደግሞ የመጀመሪያው ኮመንት ላይ ፒን አድርጌ አስቀምጬላችኋለሁ። ሊንኩን በመጠቀም መጀመሪያ አፑን ታወርዳላችሁ። ከዛ በስክሪን ሪከርድ በታገዘ መልኩ የማሳያችሁን ቪዲዮ እየተመለከታችሁ እንዴት መሙላት እንዳለባችሁ፣ እንዴት መክፈት እንዳለባችሁ፣ በምን መክፈት እንዳለባችሁ አሳያችኋለሁ። በጣም ቀላል ነው። ታገሱኝና ቪዲዮ ተመልከቱት። እንግዲህ አሁን ወደ ስክሪን ሪከርዱ እንሄድና እንዴት እንደምከፍቱት አሳያችኋለሁ። ኮሜንት ላይ ባስቀመጥኩላችሁ የአፑን ሊንክ መሰረት አፑን ልክ እንዳወረዳችሁት ኢንስታል ካላችሁ በኋላ ጨርሶ ሲወርድ ኦፕን ነው የሚላችሁ ማለት ነው። ኦፕን ካላችሁ በኋላ ኦፕን የሚለውን ነው የምነኩት። እኔ ከምንላችሁ ነገር ውጭ ሌላ ነገር እንዳትነኩ። እዚህ ጋር ቀስቶ የሚጠቅማችሁ ነገር ውጭ እያሳዩዋችሁ እኔ የምላችሁ ነገር ብቻ ትነካላችሁ ማለት ነው። አሁን ኦፕን ትሉታላችሁ። ኦፕን ካላችሁ በኋላ እንደዚህ አይነት ፔጅ ነው የሚያመጣላችሁ። ከዛ ምንም ነገር ሳትነካኩ እዚህ ጋር አይ ሃቭ ሬድ ኤንድ አግሪዝ የሚለውን አንዴ እሱ ራይት ታርጉታላችሁ፣ ክሊክ ታርጉታላችሁ። ከዛ እዚህ ጋር የመክፈቻ አማራጭ አፑን የመክፈቻ አማራጭ ነው የሚያመጣላችሁ ማለት ነው። አፑን የመክፈቻ አማራጭ ስለሚያመጣላችሁ እዚህ ጋር በጉግልና በፌስቡክ መክፈት ትችላላችሁ እያለን ነው። ሌላ አማራጭም አለ።
እዚህ ጋር ምን ይላችኋል? ቀስቷን በምነኩት ሰዓት በስልክ ቁጥር አለ በላይን እና በሚሴጅ እና በስልክ ቁጥር መክፈት ትችላላችሁ ይላል። እዚህ ጋር እንግዲህ እናንተ በተመቻችሁ በስልክ ቁጥርም በፌስቡክም በጉግል መክፈት ትችላላችሁ። እኔ ግን ሪኮመንድ ማድረጋችሁ በጉግል ክፈቱ ነው የምላችሁ። ምናልባት ጉግል አካውንት የለኝም። ጉግል አካውንት ምንድን ነው ካላችሁ ደግሞ ጉግል አካውንት አከፋፈት መጀመሪያ ቪዲዮ ላይ በዚህ የዩቲዩብ ቻናል ላይ መጀመሪያ ቪዲዮ ላይ አስቀምጬላችኋለሁ ማለት ነው። መጀመሪያ ቪዲዮ ላይ ጉግል አካውንት እንደሚከፈት ስላስቀመጥኩላችሁ በሱ ቪዲዮ መሰረት ጉግል አካውንት መክፈት ትችላላችሁ ማለት ነው። እኔ አሁን በጉግል አካውንት አከፋፍቱ ነው ማሳያችሁ። ምናልባት ጉግል አካውንት መክፈት ካልፈለጋችሁ በፌስቡክ ወይም በስልክ ቁጥር መክፈት ትችላላችሁ። እኔ አሁን በጉግል አካውንት እንዴት እንደሚከፈት አሳያችኋለሁ። አከፋፈቱ አንድ አይነት ነው። ስልክ ቁጥር አሞላልና እንትን አሞላል ብቻ ነው የሚለኝ ማለት ነው። አሁን በጉግል እንዴት እንደሚከፈት አሳያችኋለሁ። ከዛ ጉግል የሚለውን እነካዋለሁ ማለት ነው። እኔ ጉግል የሚለውን ከነካሁት በኋላ ያው በዚህ በምትመለከቱ መልኩ የምከፍትበት የጉግል አካውንት አማራጭ አምጥቶልኛል። እኔ ብዙ ጉግል አካውንት ስላለኝ በስር የምትመለከቱት እዚህ ጋር ፉአድ የሚለውን ፉአድ 5416@gmail.com የሚለው ነው። ይሄ የምደል ተወሱ ለእናንተ ለማሳየት የከፈልኩ ስለሆነ ችግር የለውም እዩት ማለት ነው። ከዛ እሱን ክሊክ አደርገዋለሁ የምከፍትበትን ማለት ነው። ትንሽ ታገሱታላችሁ። ከነከፈታችሁ በኋላ በዚህ መልኩ ነው የሚያመጣላችሁ። በስልክ ቁጥሩም በፌስቡክ የምትከፍቱ በዚህ መልኩ ነው የሚያመጣላችሁ ማለት ነው። መጀመሪያ ግን ምንም ነገር ሳትነካኩ የምታደርጉ ምንድነው እናንተ ፕሮፋይል ነው እዚህ ጋር የምታስገቡት። ፕሮፋይላችሁ ታስገቡለታላችሁ። እዚህ ጋር ክሊክ በማድረግ የቀስት የምትጠቅማችሁ ቦታ ማለት ነው። የራሳችሁን አንድ ፕሮፋይል ታስገቡለታላችሁ ማለት ነው። እኔ እዚህ ጋር ካሉኝ ፎቶዎች አንዱን መርጬ አስገባለታለሁ ማለት ነው። እንግዲህ አንድ ፎቶ ከመረጣችሁለት በኋላ እዚህ ጋር ራይት ትሉታላችሁ ማለት ነው። ከስር ራይት ትሉታላችሁ። ከዛ እዚህ ጋር ይመዘግብላችኋል። ከዛ እዚህ ጋር ኔማችሁ ነው የምታስገቡ። ያው ኒክኔም ይላችኋል። ኔማችሁ ነው የምታስገቡት ማለት ነው። እኔ አሁን እዚህ ጋር የጉግል አካውንቴ ራሱ ኔም ስላስገባልኝ ካልተመቸኝ ራሱን ክሊክ በማድረግ መቀየር እችላለሁ ማለት ነው። ዝም ብዬ አሁን በሴት ዝም ብዬ ልክፈተው ለእናንተ ለማሳየት ማለት ነው። በሴትም የእናንተ ወንድ ከሆናችሁ በወንድ የራሳችሁ የሚመቻችሁ ነገር ኔም ሰጡታላችሁ ማለት ነው። ዝም ብዬ እኔም ፉአድ ልበለው። እሺ ፉአድ ብዬዋለሁ እኔም። ከዛ ፉአድ ካልኩ በኋላ ሁለተኛ ላይ ያለው ምንድን ነው? እዚህ ጋር በርዝ ዴታችሁ ነው የምታስገቡት። በርዝ ዴታ ኦፍ በርዝ ነው የምታስገቡት። የተወለዳችሁበት ዓመተ ምህረት ከ18 ዓመት በላይ ማድረጋችሁ እንዳትረሱ። እዚህ ጋር ከ18 ዓመት በላይ ነው ማለት ነው የምታደርጉት። እኔ ዝም ብዬ ከ18 ዓመት በላይ አድርጌዋለሁ። ከዛ ኮንፊርም ትሉታላችሁ ማለት ነው። እዚህ ጋር ኮንፊርም ትሉታላችሁ። ከዛ ታች በመሄድ ያላችሁበት የእያንዳንዳችሁ የራሳችሁ ያላችሁበት አገር ነው የምትሞሉት ማለት የትም ሀገር ሆኖ ያላችሁበት ሀገር ነው የምትሞሉት። ምናልባት እናንተ የትም ሆነው ለምሳሌ ውጭ ሀገር ሄደው የሚሰሩ ልጆች ምናምን ያሉበት ሀገር ይሞላሉ። ወደ ሀገራቸው ሲመጡ ያላችሁበት ሀገር ሎኬሽን መቀየር ስለምችሉ መብታችሁ ነው። ያላችሁበት ሀገር ሙሉ እኔ ኢትዮጵያ ስላለ ኢትዮጵያ ብዬዋለሁ። እዚህ ጋር ደግሞ ጀንደር ነው ጾታችሁ ማለት ነው። ወንድ ኮንክ ሜል፣ ፊሜል ኮንሽ ደግሞ ሴት ኮንሽ ደግሞ ፊሜል ትያለሽ ማለት ነው። ትክክለኛ ጾታችሁ ነው የምታስገቡት። እኔ ዝም ብዬ ፊሜል እለዋለሁ ማለት ነው እናንተ ለማሳየት ስለሆነ። ከዛ ይህንን ካስገባችሁ በኋላ ትክክል ከሆናችሁ ሰብሚት ትሉታላችሁ። እዚህ ጋር ሁሉ ነገራችሁን ካስገባችሁ ከጨርሳችሁ በኋላ ሰብሚት ትሉታላችሁ ማለት ነው። እኔ ከምላችሁ ነገር ውጭ አንድም ነገር እንዳትነኩ ማለት ነው። በዚህ መልኩ ፕላትፎርም ይከፍትልናል ማለት ነው። ከዛ እዚህ ጋር ኤክስ ትሉታላችሁ። ዝም ብሎ ማስታወቂያ ነው እዚህ ጋር የሚያመጣላችሁ ማለት ነው። ዝም ብሎ ማስታወቂያ ያመጣላችኋል። እናንተ ኤክስ ትሉታላችሁ። እዚህ ጋር ኤስ ትሉታላችሁ ማለት ነው። በዚህ መልኩ ከጨርሳችሁ በኋላ እነዚህ የሚታያችሁ ከታች 5 ነገራቶች አሉ። ላይቭ የኩባይ መስለው ነገር፣ የሰዓት የሚመስለው ነገር፣ ይሄ ደግሞ የሚሴጅ ኖቲፊኬሽን ምናምን የሚመስለው ነገር አለ። ይሄ ደግሞ የተዘቀዘቀ አምፖል ወይም ስራ የሚመስለው ነገር ለእናንተ ለማስራት እንዲቀለኝ ነው ይሄን ብጠቀመው ማለት ነው። የመጨረሻ ያለው የቺኛዋ የተዘቀዘቀችን ስራ መስለዋል። እሷን ክሊክ ታደርጓታላችሁ። ከዛ እዚህ ጋር የከፈታችሁበት ይኸው ስማችሁ ፕሮፋይላችሁ እዚህ ጋር ምትወላችኋል። ከዛ አይዲ ነምበራችሁን አምጥቶላችኋል። የእናንተ መለያችሁ አይዲ ነምበር ነው። እዚህ ፕላትፎርም ላይ ሰውም አይዲ ነምበር ብቻ ሰርች ማድረግ ነው የምታገኝ። እዚህ ጋር ደግሞ ማስተካከል ያለባችሁ አንድ ሴቲንግ አለ። እነዚህ ነገራቶች በፓርት 2 ቪዲዮ በደንብ አብራርቼ የምነግራችሁ ይሆናል ማለት እዚህ ውስጥ ያሉ ሴቲንጎች ከላይ በጀምሮ ማለት ከዛ እዚህ ጋር ወደ ታች አንዴ ስክሮል ታደርጉታላችሁ ማለት ነው። ስክሮል በምታደርጉት ሰዓት እዚህ ጋር ማይ ኤጀንሲ የሚለው አለ። እዚህ ጋር ማይ ኤጀንሲ የሚለውን እየጠነቀቃችሁ ማይ ኤጀንሲ የሚለውን ትነኩታላችሁ ማለት ነው። ማይ ኤጀንሲ የሚለውን ከነካችሁት በኋላ እዚህ ጋር እንደዚህ ነው የሚያመጣላችሁ። ሜትድ 1 ብሎ ጆይን ኤጀንት፣ ከዛ ኤጀንት አይዲ ዊል ቢ ዘ ፕሮቫይድ ባይ ኤጀንት ይላችኋል። ከዛ ፕሊስ ኢንተር ኤጀንት አይዲ ይላችኋል። ኤጀንት አይዲ አስገቡ እያላችሁ ነው ማለት ነው። ስለዚህ ይህንን የማስገባውን ቁጥር ታስገባላችሁ ከኔ ጋር ማለት ነው። ስለዚህ ፕሊስ ኢንተር ኤጀንት አይዲ የሚለው ቺክ ክሊክ ታደርጓታላችሁ ማለት ባዶ ቦታዋ። ከዛ እኔ የማስገባውን ቁጥር ነው የምታስገቡት 4704 ከላይ እንደጻፉላችሁ 4704 6947 ስትሉት ይኸው እዚህ ጋር እንደምትመለከቱት ምን ብሎ አምጥቶላችኋል? ኤጀንት ሙባረክ ጀመረ። ይኸው ሎጎዬ ደግሞ ይኸው እዚህ ጋር ጎት ሚዲያ ይላል ማለት ነው። ከዛ ይህንን ማስገባታችሁ ልክ ከሆናችሁ በኋላ እንደዚህ ካላመጣላችሁ ቁጥሩን አስተካክሉት። ይህንን ሎጎ ካላመጣላችሁ ወይም እንደዚህ አይነት ነገር ካላመጣላችሁ ቁጥሩን በስርዓት ማስገባታችሁን እርግጠኛ ሁኑ። እዚህ ጋር ከላይ እንደምትመለከቱት ማለት ነው። ከዛ ይህንን ነገር ካስገባችሁ በኋላ ፕሊስ ኢንተር ኤጀንት አይዲ የሚለውን ክሊክ ታደርጉታላችሁ ማለት ነው። ከዛ ኮንፊርም ትሉታላችሁ እዚህ ጋር
ኮንፊርም ትሉታላችሁ ማለት ነው። ከዛ አድድ ብሎ ኮንግራጁሌሽን ይላችኋል። እዚህ ጋር ምንም ነገር እንዳትነኩ። በተለይ አይ ዋንት ቱ ኳይት የሚለውን ምንም እንዳትነኩት። አይ ዋንት ቱ ኳይት ዘ ኤጀንሲ የሚለውን በምንም ተአምር እንዳትነኩት። እዚህ ጋር እንዳትነኩት፣ ይህንን እንዳትነኩት። ምንም ነገር ሳትነኩ ባክ ብላችሁ ትወጣላችሁ ማለት ነው። ባክ ብላችሁ ትወጣላችሁ። ከዛ ይህንን ከእንትን ካላችሁ መልሳችሁ ማይ ኤጀንሲ ውስጥ ትገባላችሁ። መጀመሪያ የነካችሁት ውስጥ ማለት ነው። ከዛ እዚህ ጋር እንደዚህ ካመጣላችሁ ልክላችሁ ማለት ነው። ኤጀንት ሙባረክ ጀማል ብሎ ካመጣላችሁ አይዲ 470469 ልክላችሁ። ግን እዚህ ጋር ሜትድ ዋ ምናምን እንደመጀመሪያው ስንገባ እንዳመጣላችሁ እንካላላችሁ በስርዓት አላስገባችሁ ማለት ነው። ከዛ እዚህ ጋር እንደዚህ ብሎ አምጥቶላችኋል። እኔ ጋር እንደሞላችሁ ኮንግራጁሌሽን ብሎ ያመጣላችኋል ማለት ነው። እኔ ጋር እንደገባችሁ ኮንግራጁሌሽን ብሎ ያመጣላችኋል ማለት ነው። ከዛ በቀጣይ ደግሞ ኤዩቲኤች የሚለው ጋር የፊት አሻራ እንዲገብታችሁ እንደምትሰጡ አሳያችኋለሁ። የፊት አሻራ አሁን አላሰጣችሁም። እንዴት በኋላ ነው ቢያንስ ፓርት 5 ላይ አሰጣችኋለሁ። ቀስ ያለ ቪዲዮ ረጃጅም ማለት ነው። ከ15 ደቂቃ ምናምን የሚበልጡ ቪዲዮዎች አሉ። ቀስ እያላችሁ ይዋቸው ማለት ነው። ፓርት 5 ላይ ፕላትፎርም ውስጥ እንዴት መስራት እንዳለባችሁ ካሳያችሁ በኋላ ለምን የፊት አሻራ ከሰጣችሁ በኋላ ሴቶች ግዴታ ወደ ስራ ነው መግባት ያለባችሁ። ስለዚህ ከሚሰጣችሁ ታክስ ላይ እየቆረጠባችሁ ነው የሚሄደው ማለት ነው። ለምሳሌ በቀን 10,000 ዌልካም ጊፍት ነው የሚሰጣችሁ ማለት ነው። ያንን 10,000 ዌልካም ጊፍታችሁ ላይ አንዳንድ ሺህ ያወርድባችኋል የፊት አሻራ ሰጣችሁ መስራት ካልቻላችሁ። ስለሱ በደንብ አብራራላችኋለሁ። በፓርት 2 ቪዲዮ ላይ ደግሞ ይህንን በተመለከተ በደንብ ስራ ማብራራላችሁ። ፓርት 2 ቪዲዮ ላይ በመሄድ ይህንን እነዚህን ሴቲንጎች በተመለከተ ሙሉ ፕላትፎርም ውስጥ ያሉ ሴቲንጎች አንድ ባንድ አብራራላችኋለሁ። ከሌላ ፕላትፎርሞች የሚያመሳስላቸው ነገሮች ማለት ነው። እና የቴሌግራም ቻናልም ስላለኝ የመጀመሪያ ኮመንት ላይ ፒን አድርጌ አስቀምጬላችኋለሁ የቴሌግራም ቻናል ሊንኬን ማለት ነው። በዛ ሊንክ መሰረት ቴሌግራም ቻናል ላይ ሄዳችሁ ጆይን ማለታችሁን እንዳትረሱ። ለምን እዛ ላይ ፕላትፎርም ውስጥ አዳዲስ አፕዴት የሆኑ ነገሮች ሲጨመር አዳዲስ ፊቸሮች ሲጨመሩ በዛ ቴሌግራም ቻናል ላይ አሳውቃችኋለሁ። አዳዲስ ቪዲዮም ስለቅ አሳውቃችኋለሁ። ቪዲዮ አሁንም ቢሆን ሰብስክራይብ ማድረጋችሁን እንዳትረሱ። ላይክም ሼር፣ ጥያቄም ካላችሁ ኮመንት ላይ አስቀምጡልኝ ማለት ነው። እንግዲህ የዛሬ ፓርት 1 ቪዲዮ ይህን ይመስላል። በፓርት 2 ቪዲዮ እንገናኝ። ቪዲዮ እንደተመለከታችሁት በጣም ቀላል ነው። ይህን ዓለም ደቂቃ የሚፈጅ ነገር አይደለም። በትዕግስትና ታግሳችሁ ቪዲዮ ከሞላችሁት ምንም አይነት የሚያስቸግር ነገር የለውም ፕላትፎርሙ ላይ። እኔ ደግሞ ፕላትፎርም ውስጥ ያሉ ሴቲንጎችን ደግሞ ማወቅ አለባችሁ ብዬ ስላሰብኩኝ በፓርት 2 ደግሞ ፕላትፎርም ውስጥ ያሉ ሴቲንጎችን አንድ በአንድ አብራርቼ የምነግራችሁ ይሆናል ማለት ነው። ፓርቲ ከፋፈልኩኝ ስለሰራሁላችሁ ቀለል ባለ መልኩ ትረዱታላችሁ ብዬ አስባለሁ ማለት ነው። ቪዲዮ አሁንም ቢሆን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ፕላትፎርም በተመለከተ ኮመንት ላይ ማስቀመጥ ትችላላችሁ። ለእናንተው መልሼ አደርስላችኋለሁ ማለት ነው። ቪዲዮ እንደተመለከታችሁት ነው ይህን ይመስላል። ታገሳችሁ ስሩበትና መጨረሻ ላይ ታመሰግኑኛላችሁ። ለሌላ ፕላትፎርም የምትሰጡ ጊዜ ለዚህ ፕላትፎርም ስጡትና አዩት። በእርግጠኝነት ነው ብላችሁ ትጠቀሙበታላችሁ ማለት ነው። እንግዲህ ሌላ ፕላትፎርም ለመደበሪያ ነው የምትጠቀሟቸው እስካልሰራችሁበት ድረስ ወጥታችሁ ራሳችሁን እስካላስተዋወቃችሁበት ድረስ እንደ መደበሪያ ነው የምትጠቀሙት። እንግዲህ ለሌላ ፕላትፎርም የምትሰጡት ጊዜ ለዚህ ፕላትፎርም ስጡትና አዩት ነው የምላችሁ ማለት ነው። ቪዲዮ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ያላችሁበት ሰላማችሁ ይብዛልኝ።